ዛሬ ደግሞ ለየት ያለ የቪዛ አሰራር ነው ይዤላችሁ የመጣሁት። ይኸው እንደምታዩት በዚህ መልኩ ቪዛ አሰራር ይዤላችሁ መጥቻለሁኝ። በጣም ደስ የሚል ነው። እንደምታዩት እንደሚያምረው ሁሉ ጣዕሙም ልዩ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም፣ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። መግቢያ ላይ እንደተናገርኳችሁ የቪዛ አሰራር ነው ማለት ነው እና ብዙ ጊዜ የማመጣቸው ቪዲዮዎች ይዣቸው የምመጣ ቪዲዮዎች ለእናንተ ይጠቅማል ብዬ ስለሆነ ይዤላችሁ የምመጣው፣ እናንተም ደግሞ ላይክ በማድረግ ሼር በማድረግ እንዲሁም ቤተሰብ በመሆን ቪዲዮን እስከ መጨረሻው በመከታተል አበረታቱኝ እላለሁኝ። እንዲሁም የቪዛ ሶስ አሰራርም አያይዤ መጥቻለሁ ማለት ነው። የቪዛ ሶስ አሰራር እና የቪዛ አሰራር ሶሱም እንደምታዩት በጣም ደስ የሚልና በጣም የሚያምር አሰራር ነው። ኢንሻአላህ ትወዱታላችሁ። በቅድሚያ ወደ ቪዲዮ ከመግባታችን በፊት ላይክ አድርጉ፣ ላይክ እንዳትረሱ። እንዲሁም ቤተሰብ ያልሆናችሁ እሺ፣ እዚች ጋር የወተቱ ዱቄት ወይም ሀሊብ ፓውደር ማለት ነው። ዱቄት ወተት ማለት እዚህ ጋር አንድ ፊንጃል ወይም የቡና ሲኒ ስኳር ነው የተጠቀምኩት። እሺ፣ ካሜራ እርሾ ማለት ነው። ካሜራ እርሾ 2 የሾርባ ማንኪያ ተጠቅሜያለሁ። ያው እንደ ዱቄቱ መጠን ይለያያል። ዱቄታችሁ በጣም ትንሽ ከሆነ ማሳነስ ትችላላችሁ። እዚች ጋር ቤኪንግ ፓውደር ተጠቅሜያለሁ የሾርባ ማንኪያ፣ ያኔ አልሞላሁትም፣ የሻይ ማንኪያ ብሉት። እኔ ግማሽ ነው ያደረኩት እና እዚች ጋር ያዘጋጀሁት ዱቄቴን ጨመርኩ ማለት ነው። ከዛ የቪዛው አጂና አዘጋጅቻለሁ ማለት ነው። እዚች ጋር ሽንኩርቴን አዘጋጅቼ እየጠበስኩ ነው። ምን ለመስራት ነው? ቪዛ ሶስ ለመስራት ነው ማለት ነው። ቪዛ ሶስ የቪዛው ሶሱ ከላይ የምንቀባው ማዘጋጀት ስላለብን የቪዛው ሊጥ አብኩቼ ካዘጋጀሁ በኋላ ኩፍ እስከሚልልኝ ድረስ ይሄንን አዘጋጃለሁ ማለት ነው። ቅድም ያሳየኋችሁ ዱቄቱን አብኩቼ ለአንድ ሰዓት ከምናምን አቆየዋለሁ። 1 ሰዓት ከ1 ሰዓት በላይ መቆየት አለበት። ከቻላችሁ 1 ሰዓት ተኩል 2 ሰዓት ቢቆይ አሪፍ ነው። ግን እኔ 1 ሰዓት ተኩል ያህል አቆየሁት። ሽንኩርቱ ብዙ መጠበስ የለበትም። የተወሰነ ጠበስ ገረብ ካረኩት በኋላ ነጭ ሽንኩርቴን እጨምራለሁ። ነጭ ሽንኩርት አለኝ፣ ምክንያቱም ስለምፈጨው ነው። ሽንኩርቱ እንደዚህ ጎረድ ያረኩት መፈጨት አለበት። በኋላ ላይ አንድ ላይ ይፈጫል። ነጭ ሽንኩርቱ ራሱ ሳልከታተፍ ነው የምጨምረው፣ ምክንያቱም ልፈጨው ስለሆነ ማለት ነው። እሺ፣ እንደዚህ ጨረስኩኝ። ነጭ ሽንኩርቴን ጨምሬ ደግሞ አንድ ላይ ይዋሃዳል። ጎረድ ነው ያደረኩት ሁሉንም። ያው ቪዛ ሶስ ነው ማለት ነው። ቪዛ ሶስ ለማዘጋጀት ነው ይሄንን ሽንኩርቱን እየጠበስኩ ያለሁት። በዚህ መልኩ ገለብ ካደረኩት በኋላ ከተፌ ያዘጋጀሁት ቲማቲም ጎረድ ነው ያደረኩት። ቲማቲሙ ራሱ ምክንያቱም በተለያየ መንገድ መስራት ትችላላችሁ። ቲማቲሙ ፈጭታችሁ መስራትም ትችላላችሁ። እኔ ግን ከመፍጨቴ በፊት ከሽንኩርቱ ጋር ከነጭ ሽንኩርቱ ጋር ከዘይቱ ጋር ተዋህዶ የተወሰነ ካገለባበጥኩት በኋላ እፈጨዋለሁ። ያው በዚህ መልኩ ፈጨዋለሁ በመፍጫዬ ከፈጨሁት በኋላ የሚፈጨው መጨረሻ ላይ አንዴ ብቻ ነው የሚፈጨው። እኔ ግን 2 ፈጨዋለሁ። ይሄ የምፈጨው ደግሞ ለምንድን ነው? ከፈጨሁት ይሄ ስፈጨው አሪፍ ይሆናል። ይሄው እዩት፣ አያምርም? ሁሉንም ድብልቅ ብሎ ተዋህዶ እናገኘዋለን። ከዛ ቅመማ ቅመም ምናምን ጨምረን በደንብም ድቅቅ አላረኩትም ማለት የሆነ አንዳንድ ያልተቀላቀለን ክርዳድ ነገር አለው። እኔ ዋና የፈለኩት እዚህ ጋር ምንድነው ጣዕሙ ሁሉም ተዋህዶ አሪፍ እንዲሆነልኝ ነው። እዚህ ጋር ምን ተጠቅም ያለው ፋብሪክ ተጠቅም ያለው
የበሶ ብላ ቅጠል ወይም ኦርጋኖ፣ ጨው፣ ትንሽዬ የሻይ ማንኪያ ስኳር ተጠቅሜ ያለው፣ እንዲሁም ትንሽ ከሞን ተጠቅሜ ያለው። ይህንን በዚህ መልኩ አንተከትከዋለሁ። እንዲበስል አደርጋለሁኝ። ሁሉንም እንዲበስል አደረኩት። በዚህ መልኩ ያማረ ሆኖልኛል። በጣም አሪፍ ሆኗል። ቪዛ ሶስ ነው እንግዲህ ይሄ ለብዙ ጊዜ ይሆነኛል። ለአሁን ብቻ አይደለም ለብዙ ጊዜ ይሆናል። አሁን ይሄ ድጋሚ ከፈለጋችሁ ፍጭት ታረጉታላችሁ፣ ካልፈለጋችሁ አለመፍጨት ትችላላችሁ። እኔ ግን ድቅቅ እንዲልልኝ ስለፈለኩኝ በዚህ መልኩ ፈጨሁት። ከዛ ሊጤ ኩፍ ብሎልኝ በዚህ መልኩ ቆራርጬ አዘጋጀሁ ማለት ነው። በዚህ መልኩ ቆራርጬ ካዘጋጀሁ በኋላ እዩት። በዚህ መልኩ ክብ ክብ አድርጌ ቆራርጬ አዘጋጀሁ። በፈለጋችሁት ቅርጽ ማዘጋጀት ትችላላችሁ፣ በትንንሹም በትልልቁም። እኔ ግን እንደዚህ አድርጌ ከዛ አሁን የሰራነውን ቪዛ ሶስ ይኸው በዚህ መልኩ እየቀባሁት ነው። ከለሩ ራሱ ያምራል። ከለሩ ብቻ ሳይሆን ጣዕሙ ራሱ በጣም አሪፍ ነው፣ ደስ ይላል፣ ይጥማል። እና እዩት። በቆሎ አለኝ። በቆሎ አልነበረም መጀመሪያ የሚደረገው። እኔ ያው ረስቼ ጀምሬያለሁ ማለት ችግር የለውም እኮ ግን መጀመሪያ ላይ የሚደረገው ይሄ የዘይቱን ፍሬ ካላችሁ እሱን ታደርጋላችሁ። ከዛ በቆሎን ችግር የለውም። ዋናው ሁሉንም ማሟላት ነው ማለት ነው። ሁሉንም ላይ ትንሽ ትንሽ እያረኩ ነው። በዚህ መልኩ አዘጋጅቼ አሁን የሚጠበቅብኝ ፍርን ውስጥ ኦቨን ውስጥ አስገብቼ ማብሰል ነው ማለት ነው። ሁሉንም ካረኩኝ በኋላ ቺዝ መጨረሻ ላይ ነው የምናደርገው። ቃራ ካላችሁ አረንጓዴ ቃራ ወይም ፍልፍል ባረድ የሚባለው እሱ ስታረጉበት እንዴት አባቱ እንደሚያምር። እኔ ደግሞ ለጊዜው እነሱ ስለማይወዱ አላደረኩም። ይኸው የዘይቱን ፍሬ ጥቁሩም ማድረግ ያለው በጣም አሪፍ ነው። ቪዛ ያሳምራልም ያጣፍጣልም። ሁለት አይነት ነው ያደረኩት፣ ጥቁሩም አረንጓዴውም። ይኸው በዚህ መልኩ አርጌ ጨርሻለሁ። ቺዜን አርጌ ያለው ከላይ በዚህ መልኩ አብስዬ ጨርሻለሁ። ዋው አያምርም? አቀራረጼ ላይ ትንሽ ችግር አለው እንግዲህ ስላልተመቻኝ ነው ማለት ነው። እና በዚህ መልኩ ቪዛዬን ሰርቼ ጨርሻለሁ። ከወደዳችሁት ሼር አድርጉ። እንዲሁም ቤተሰብ ካልሆናችሁ ቤተሰብ ሁኑ። ዘወትር የምለቃቸው ቪዲዮዎች በቶሎ እንዲደርሳችሁ ማለት ነው። እስካሁን እስከ መጨረሻው ስለተከታተላችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።